ክራቨን ኮቴጅ ዛሬ የደርቢ ጨዋታ ያስተናግዳል። በምዕራብ ለንደን ደርቢ ቸልሲ ከፉልሃም ጋር የሚያደርጉት ጨዋታ የዚህ የመጀመሪያው ዙር የፕሪሚየር ሊግ ጅማሬ የመጨረሻው ጨዋታ ነው የሚሆነው። እንግዲህ የቸልሲው አሰልጣኝ ዣቪ አሎንሶ የመጀመሪያ የፕሪሚየር ሊግ ፈተናውን የፕሪሚየር ሊግ የውድድር ጨዋታ የመጀመሪያውን እንደሚያደርግ ይጠበቃል። ጨዋታው የሚደረገው በ4 ሰዓት ላይ ነው። ስለዚህ 4 ሰዓት ላይ ቸልሲ ከፉልሃም ጋር የሚያደርጉትን ጨዋታ ሁሉም በጉጉት እየጠበቀ ነው። ትልቅ ጨዋታ ነው የሚሆነው። ከትናንት ወዲያ እንደዚሁም አርብ ዕለት የተደረጉ ጨዋታዎችን ተመልክተናቸዋል። እያንዳንዱ አስገራሚ ውጤቶች፣ አንዳንድ ያልተጠበቁ ውጤቶች፣ አንዳንድ የተጠበቁ ውጤቶች፣ ሰፊ የግብ ልዩነቶች፣ እንደዚህ አይነት ነገሮች ተመዝግቧል። እንግዲህ በፕሪሚየር ሊጉ ብዙ ጎል ያስቆጠረው ብራይተን ነው። ብራይተን ትናንትና 4-0 ማሸነፉ የምናስታውስ ነው፣ አስቶን ቪላን ማለት ነው። እንግዲህ ከዚህ ጨዋታ በኋላ ቸልሲ ዛሬ በ4 ሰዓት ላይ ፉልሃምን ይገጥማል። በክራቨን ኮቴጅ ስታዲየም ላይ ይደረጋል። ቸልሲ 3-4-3 አሰላለፍ ሊጠቀም ይችላል ተብሎ ይታሰባል። ምክንያቱም በፕሪሲዝን ላይ ዣቪ አሎንሶ ሲጠቀመው የነበረው አሰላለፍ 3-4-3 ስለነበረ፣ እንደዚሁም ሪያል ሶሴዳድን ባሸነፉበት የመጨረሻ የፕሪሲዝን ጨዋታ ላይ ይህንን ራሱን አሰላለፍ እንደተጠቀመ እንመለከታለን። ይህ አሰላለፍ አንዳንድ ጊዜ ለውጦች ሊኖሩት ይችላሉ። 3-4-3 ቢሆንም አንዳንድ ጊዜ በጨዋታው መሃል ቅርጹ ሊቀያየር ይችላል። 3-2-5 ሊሆን ይችላል ኳስ ሲይዙ ቸልሲዎች። ስለዚህ 3 ተከላካዮች ከኋላ መስመር ላይ በ3 ባክ ነው የሚጫወተው ማለት ነው። ከዛ ውጪ ካይሴዶ መሃል ላይ አለ፣ ኤንዞም አለ መሃል ላይ። እንግዲህ መሃሉን እጅግ በጣም ይቆጣጠሩታል። እንደዚሁም ደግሞ መስመሩን የሚያሰፉት ተጫዋቾች የሚሆኑት ደግሞ ሪስ ጄምስ መስመሩን እያሰፋ እየለጠጠ የሚሄድ ተጫዋች ይሆናል። እንደዚሁ ደግሞ ፓልመር እና ሮጀርስ ደግሞ ሃፍ ስፔሱን የሚያጠቁ ናቸው። ከውስጥ ወደ ቀኝ ነው ፓልመር የሚያጠቃው ማለት ነው። ያ ደግሞ ከውስጥ ወደ ግራ የሚያጠቃ ነው የሚሆነው። ስለዚህ የፓልመር እና የሮጀርስ ጥምረትም እጅግ በጣም የሚጠበቅ ነው የሚሆነው። ጆ ፔድሮ ደግሞ የመጨረሻውን መስመር የማጥቃቱን የ9 ቁጥር ቦታን የሚያሳልጠው ይሆናል። በቅርቡ የ9 ቁጥር ማሊያን እንደወሰደ እናስታውሳለን። በቸልሲ ቤት 9 ቁጥር ለብሶ የተሳካለት አጥቂ የለም። ፔድሮ ምን ያስመለክተናል የምናየው ይሆናል። ከተሳካለት የሚሳካለት አጥቂ የሚሆነው ጆ ፔድሮ ነው ማለት ነው። የቸልሲን የ9 ቁጥር እርግማን ይሰብር ይሆን ወይስ አይሆንም? በፕሪሚየር ሊጉ እንመለከተዋለን። ከሪያል ሶሴዳድ ጋር በነበረው ጨዋታ ላይ የቸልሲ ትልቁ ችግር በመጀመሪያው አጋማሽ ላይ በጣም ወደኋላ አድርጎ ነበር። ፕሬስ አያደርግም ቲሙ፣ ወደኋላ አፈግፍጎ ነበረ የሚጫወተውና ይህንን ነገር ስካይ ስፖርትም በጣም ሲተነትኑት ነበረና ወደኋላ ሆኖ ፕረስ የማድረግ ችግር እንደነበረበት ይህ አሰላለፍ ተነግሯል። ስለዚህ ዣቪ አሎንሶ እነዚህን ድክመቶችን የሚያስተካክል ነው የሚሆነው ማለት ነው። ስለዚህ የቸልሲ አሰላለፍ በጫና ውስጥ ሲሆን ኳስ ሲያጣ የሚሆነው 5-4-1 ነው የሚሆነው። ኳስ ሲይዝ ደግሞ ምን አይነት አሰላለፍ ነው የሚሆነው? ኳስ ሲይዝ 3-2-5 አይነት አሰላለፍ የሚይዝ ነው የሚሆነው። ቸልሲ በ3ቱ ከዋክብቶች ፓልመር፣ ሮጀርስ እና ጆ ፔድሮን ይዞ የማጥቃቱን መስመር የሚያሳልጥ ነው የሚሆነው። እንግዲህ ፓልመር በቀኝ በኩል ወደ ውስጥ ገብቶ ኳስ ይቀበላል፣ ያጠቃል። ጆ ፔድሮም የፉልሃምን የመሃል ተከላካዮችን እሱ ወደ ራሱ እየሳበ የሚያጠቃ ተጫዋች ነው የሚሆነው። ሮጀርስም እንደዚሁ ያጠቃል። ስለዚህ እጅግ በጣም ምርጡን ቸልሲ ልንመለከት እንችላለን በዛሬው ጨዋታ። አሰልጣኝ እንግዲህ ዣቪ አሎንሶ በቸልሲ ውስጥ ትልቁ ስራው የቡድኑን ብዙ ወጣት ተጫዋቾችን ማደራጀት ይሆናል። ትልቁ ስራው እንግዲህ ሪያል ሶሴዳድ ላይ የነበረውን የ3-4-3 አሰላለፍ ደግሞ ተጠቅሞ ቸልሲን የት ሊያደርስ ይችላል የሚለውን እንመለከታለን። ቸልሲ ባለፈው ወቅት 10ኛ ከጨረሰ በኋላ ከአሎንሶ ጋር ወደ ቶፕ 4
ሊመለስ ይችላል። የብዙዎች ሐሳብ ቸልሲ ዘንድሮ ቶፕ 4 ውስጥ ገብቶ እንደሚያጠናቅቅ ነው የሚያምኑት። ዘጋርዲያን እንደሚለን የቸልሲ አዲሱን አቅጣጫ ከወጣት ተጫዋቾች ብቻ ወደ ልምድ ሲታከልበት፣ ወጣትነት ደግሞ ሚዛኑን ከልምድ ጋር ሲሳለጥ ቸልሲ ምርጡን ቸልሲ ልናይ እንችላለን በዚህኛው አመት። ጆርዳን ሄንደርሰን አለ። እጅግ ትልልቅ ተጫዋቾች ናቸው። 35 36 አመት አካባቢ ያሉ ተጫዋቾች ናቸው። ዳንኤል ቤክና ጆርዳን ሄንደርሰን መግባታቸው በተለይ ደግሞ ይሄ የአመራር አካባቢ ያለውን እንደዚሁም ደግሞ መልበሻ ክፍል አካባቢ ያለውን ነገር እነዚህ ተጫዋቾች ሊቀርፉት ይችላሉ ተብሎ ይጠበቃል። በፕሪሚየር ሊጉ ቸልሲ 4 ውስጥ ገብቶ እንደሚያጠናቅቅ የሚገመት ነው የሚሆነው። ዋንጫ ሊበላ ይችላል፣ እሱን እናያለን በሂደት እንጂ አሁን ላይ መወሰን ከባድ ነው። እንደ አብዛኞቻችን ግምት የዚህ የፕሪሚየር ሊግ ውድድር ዘመን ዋንጫ ሊያነሳ የሚችለው ወይም እንደዛ አይነት ኳሊቲ ላይ አሁን በዛ ደረጃ በዛ ጥራት የሚገኘው አርሰናል እንደሆነ እናውቃለን። ማንቸስተር ሲቲ ብዙ ችግሮች አሉበት ተመልክተናል። ሊቨርፑልም እንደዚሁ ኢራዮላ አንዳንድ መስራት ያለበት ነገር አለ። ዛሬ ዣቪ አሎንሶ ደግሞ ምን ሊሰራ ይችላል የሚለውን ነገር እንመለከታለን። በኤፍኤ ካፕ እንደዚሁም ካራባኦ ካፕ ላይ ተፎካካሪ ይሆናል። ስለዚህ ቸልሲ ዘንድሮ ከሚጠቀምበት ጥቅም አንዱ ምንድነው? ቸልሲ ብዙ ጨዋታዎች የሉትም። ማለትም በአውሮፓ መድረክ ምንም ጨዋታዎችን ስለማያደርግ ከሳምንት ሳምንት ተጫዋቾቹ እረፍት ስለሚያገኙ ብዙ ስራዎችን ለመስራት ለዣቪ አሎንሶ እድል ይሰጠዋል ማለት ነው። እንግዲህ ከዣቪ አሎንሶ ጋር የሚጫወተው ባለፈው አመት የፉልሃሙ አሰልጣኝ ማርኮ ሲልቫ እሱ አይደለም፣ አልቫሮ አርቤሎ ነው ዛሬ በፉልሃም በኩል አሰልጣኝ ሆኖ የሚገባው ማለት ነው። ስለዚህ እነዚህ ሁለቱ አሎንሶና አርቤሎ ከዚህ በፊት ጓደኛሞች እንደነበሩ በሊቨርፑል ዘመናቸው ጀምሮ በጣም የቀረቡ ጓደኛሞች ናቸው። ስለዚህ በፕሬስ ኮንፈረንስ ላይም ዣቪ አሎንሶ ስለ ጓደኝነታቸው ሲናገር እኛ ጓደኛሞች ልንሆን እንችላለን፣ ነገር ግን ሜዳ ላይ ስንገባ ጓደኛሞች የሚባል ነገር የለም። ያለፈው ምንም ነገር አይሰራም። 90 ደቂቃ ለክለባችን ሙሉ ለሙሉ ራሳችን ሰጥተን እንታገላለን ብሏል ዣቪ አሎንሶ። ስለዚህ ጓደኝነታችን የሚሆነው ከሜዳ ውጭ ነው፣ ውድድር ላይ ጓደኝነት የለም ብሎ ተናግሯል። ከኢንዞ ጋርም በተገናኘ አሎንሶ ደስተኛ እንደሆነ ተናግሯል። ኢንዞ በጣም ጥሩ እየሰለጠነ እንዳለ እንደዚሁም ለጨዋታው ዝግጁ እንደሆነ ዣቪ አሎንሶ ገልጿል። ዣቪ አሎንሶ ስለ ማርኮ ፓሌስትራ ሲናገር በአሎንሶ ትልቅ ግምት እንዳለው አሎንሶ በፓሌስትራ ላይ ትልቅ ግምት የልጅ ወደፊት ትልቅ ደረጃ ላይ ሊደርስ እንደሚችል እንደዚሁም የሱ ጥንካሬው ቨርሳታይል መሆኑ በሁለቱም እግሮች መጫወቱ የዚህ ልጅ ጥንካሬ እንደሆነና እንደፈለገ አድርጎ ሊጫወተው እንደሚችል እየቀያየረ ሊጠቀም እንደሚችል ዣቪ አሎንሶ ገልጿል። እንደዚሁም አልቫሮ አርቤሎ ስለ ዣቪ አሎንሶ የቆየ ወዳጅነት እሱም ተናግሮ በጣም የቀረቡ ጓደኛሞች እንደሆኑ ተናግሯል። ነገር ግን ጓደኛህን መጋፈጥ አለብህ ለምን ሲባል አሁን ተቀናቃኝ ሆኖ ነው እየመጣ ያለው። ለ90 ደቂቃ እኛ እርስ በእርሳችን እንፋለማለን የሚል ሀሳብ ሰጥቷል ማለት ነው። እንግዲህ እንደምናውቀው ሁለቱም በሊቨርፑል፣ ሪያል ማድሪድ እንደዚሁም በስፔን ብሔራዊ ቡድን የተገናኙ ናቸው። ከሊቨርፑል ጋር 46 የሊግ ጨዋታዎችን አብረው ተጫውተዋል ሁለቱም። እንግዲህ ስለ ፉልሃም ደግሞ ስለ ቡድኑ የሰጠው አርቤሎ ምን ብሏል? በትራንስፈር ማርኬት አሁንም እንደሚሰሩ ዝውውሮችን ከዚህ በኋላም እንደሚያደርጉ ገልጾ ቡድኑን የበለጠ ጠንካራና ሚዛናዊ ማድረግ እንደሚፈልግ ተናግሯል። አዲሶቹ ጎንዛሎ ጋርሻ፣ ሲዘር ፓላሲያውስ እና ቻርለስ ደግሞ የአዲሱ ፉልሃም ፕሮጀክት አካል እንደሆኑ
ገልጿል ማለት ነው። እንግዲህ ዛሬ 4 ሰዓት ላይ ቸልሲ ከፉልሃም ክራቨን ኮቴጅ ላይ የሚደረገው ጨዋታ እጅግ በጣም ተጠባቂ የመጀመሪያውን ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ 4 ሰዓት ዛሬ እንጠብቅ። እንግዲህ ከ4 ሰዓት በኋላ ምን እንደሚፈጠር አናውቅም። ግምት ቸልሲ ተጨንቆም ቢሆን ሊያሸንፍ ይችላል የሚል ግምት አለን። እንግዲህ ከጨዋታው በኋላ የምንመለስ ይሆናል።